ሰላም ወደ ኪቹ ኢንተርቴይንመንት ቤተሰቦች እንዴት ናችሁልኝ? ዛሬ እስኪ በሞስኮ ከተማ አንድ ሾፒንግ እናደርጋለን። እስኪ አሳያችኋለሁ። ምናልባት በረሻ 1000 ሩብል ወይ ደግሞ የኢትዮጵያ 2000 ብር ምን ያህል ነገር ይገዛል? እስከ መጨረሻ ድረስ ተከታተሉኝ እና በኢትዮጵያ 1000 ብር ወይ ደግሞ 2000 ሩብል ምን ያህል ይገዛል? ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ ማድረግ አትርሱኝ። በጣም ይሄ ገገሪም ትልቁ ሞል ነው። ይሄንን ሞል እስኪ ገብተን አብረን እናያለን። ውስጥ ምንድነው የሚሸጡት? ምንድነው የምንሸምተው? ዛሬ እስኪ አብረን እናያለን። እዚህ ጋር ሰው እንዴት እንደሚገዛና ምን መግዛት እችላለሁ እኔ። እስኪ ገብተን አብረን ቼክ ብናደርገው ይሆናል። ይሄ ዩሪ ጋጋሪን ስም ያለው ዩሪ ጋጋሪን ሐውልት ያለበት ስፍራ ነው። ትልቁ ስፍራ ያለው ሞል ነው። እንደዚህ ከዚህ ቀጥሎ ያሉትም ትልልቅ ሱፐር ማርኬቶች ነው። ብዙ ብራንዶች የአውሮፓ እና የውጭ ብራንዶች የሚሸጡበት አካባቢ ነው። አብረን ገብተን እስኪ ቼክ እናደርጋለን። ተመልሼ እመጣለሁ ስገባ። ይሄንን ሙላ ውስጥ ገብቻለሁ። ውስጥ ያለው ድባቡ በጣም ደስ የሚለው የእረፍት ቀን ስለሆነ ብዙ ሰዎቹ በእርግጥ ውስጥ ያሉት ውጭ ላይ በጣም ሰው ሲያንስብህ በጣም ሾፕ ያደርጋሉ። አክቹዋሊ እነሱ ናሽናል ዴይ ነው ዛሬ። ካለንደሩ ይዘጋል። ራሽያ ላይ መንግስት ስራ አይሄድም፣ ያው ዝግ ነው። ምንድን ነው ናሽናል ፋዘርላንድ ዲፌንደር ዴይ አይ ቲንክ እንደዛ ነው የሚባለው። የቤት የጋላክሲ መሸጫ ቤት ነው። ባይዘው የጋላክሲ ብቸኛው ጋላክሲ ብቻ ነው የሚሸጠው። እንግዲህ የሴቶች ቺኮች ብቻ በተመለከተ ፍታሚሉት ነው። እኔ ወደዚህ ወደ ላይ ነው ወጣችኋል። ያ ሜሪ ፈለግኩት ወደ ላይ ነው። ያሻን የሚባል በጣም ባይዘ አፎርደብል የሆነ ሞል ነው። በጣም ትልቅ ነው። ከርካሽ ጀምሮ እስከ ውድ ነገር የሚሸጥበት አሻን አውቻን ይባላል። አውቻን በፍሬንች ማለት መልሼ ወደዚህ እመጣለሁ። አሁን ስካሌተር ላይ ሲወጣ ደግሞ እኔ ወደሚሄድበት ዲቲስኪ ሚር የሚባል መጋዘን ነው መግባት የፈለኩት። ዲቲስኪ ሚር የሚባለው የሚታወቁ የጭምቶችን ከልብስ ጀምሮ ከመጫወቻ ከኤዱኬሽን ማቴሪያል ጀምሮ ብዙ ነገር እስከ አዋቂ የሚሸጥበት ነው። ግን ዲቲስኪ ሚር ማለት የህፃናቶች ወርልድ እንደማለት ነው። አክቹዋሊ ሞር ግን ያው የልጆች ኦሪየንትድ የሆኑ ነገር ላይ ነው ፎከስ የሚያደርጉት ማለት ነው። ብዙ ቦታ የሚገኝ ሞል ነው። እዚህ ይሄኛው ሁለተኛ ፍሎር ነው። ቅድም ያሳየኋችሁ ያሻን የሚባለው በጣም ትልቅ ሞል። አክቹዋሊ ራሽያ ውስጥ ይሄን የሚያክል ሞል የለም። አንደኛ ሞል ኤቭሪ ፕሌስ ነው ያለው እዚህ ሀገር ውስጥ። የራሳቸው ፎርም ነው ያለው። ከብዙ ጋር አንድ ላይ በመቀናየት ነው የሚሰሩት ማለት ነው። አብዛኛውን ጊዜ ምንድነው የሆነ አንድ ካምፓኒ ጋይዶ ይሰራል። ለምሳሌ አግሪካልቸር ሊሆን ይችላል። ብዙ ካምፓኒዎች ደግሞ በራሳቸው ሎጎ አርጎ ፓክ አርጎ ያቀርቡላቸዋል ማለት ነው። ከዛ እነሱ ለሽያጭ ያቀርባሉ። ሰው መጥቶ ይሸምታል ማለት ነው። ቢዝነሱ እንደዚህ ነው የሚሰራው። አሁን ኔክስት ደግሞ ድሮ እዚህ አካባቢ እነ ኪንግ በርገር፣ እነ ኬኤፍሲ፣ እነ ማክዶናልድስ ምናምን የነበሩበት ሰፈር ነው ሲሆኛ። አሁን ኬኤፍሲ በሮስቲክስ ተቀይሯል። ማክዶናልድስ የለም። ማክዶናልድስ አክቹዋሊ እዚህ ፉክስ ናይቶች ከምንለው በራሽያ ብራንድ ተቀይሯል። አሁን ከሳክሽኑ በኋላ ማለት ነው። በርገር ኪንግ አለ እየሰራ ነው። ፉክስ ናይቶች በጣም ደስ የሚለው አክቹዋሊ እኔ ሰዎችን እንደሚሉት ከሆነ እኔ ብዙም አይደለሁም እንደዚህ። እኔ ብዙ ጊዜ ሮስቲክስ ወይ ደግሞ ኬኤፍሲ ነው የምጠቀመው። እስከ አንድ ቀን ደግሞ አሳያችኋለሁ። በርገር ኪንግ ማለት ብዙ አይነት ነገሮች አሉ። ስታርዶክስ ይሁንና አሜሪካ ስታርባክስ የኛው ለፊት ሮስቲክስ የሚባለው ከፊት ለፊት የሚታየው ነው። አክቹዋሊ ኬኤፍሲ ነበረው። ያው አሁን ሴም ቲንግ ነው የሚሰሩት ማለት ነው። ኤሽያን ሚክስ፣ ጃፓን፣ ሱሺ ኤቭሪቲንግ ማለት ነው። ካፌ እዚህ ከኤሽያ ሚድል ኢስት ሁሉንም ካፌ ማግኘት ይቻላል ማለት ነው። እዚህ ጋር የኛው በፊት ካፌ ኬኤፍሲ የነበረ ነው። እኔ እዚህ ጋር ነው የምገባው ዛሬ። ዲቲስኪ ሚር ፈታ እላለሁ። እስኪ እዚህ ገብቼ ዛሬ አንዳንድ ነገሮችን እሸምታለሁ። ከመሄዴ በፊት
አንድ ቴሌሽካ ወይ ደግሞ ቺን ነገር ቢይዛት ደስ ይለኛል። ብዙ አይነት እቃዎችን ስለሚወስድ ማለት ነው። ችግር እስኪ ሾፒንግን ዛሬ እስኪ ቼክ እናደርጋለን። ይሄ እንግዲህ የህፃናቶች መጫወቻዎች እዚህ ሲገባ በቃ ውለት ይልሃል። ኪድስ ኤቭሪቲንግ መጫወቻዎች አባቴ ፌራሪ ነው ቡጋቲ ኦኬ discover everything just dependent እና በጣም ደስ የሚለው ነገር ቢኖር ህፃናቶች በጣም ብዙ ምርቶች የልጆችን ኦሪየንተድ ሆነው የሚሸጡት ማለት ነው። እኔም ከዚህ እስኪ አንዳንድ ነገር እሸምታለሁ ልጆች መኪና ብዛት፣ የቶይስ የአሻንጉሊቶች ብዛት ምስኪን በእርግጥ እዚህ አባት ልጅ ይዘህ ከመጣ ባዶ ኪስ ወጣ አይባልም። ልጁን ይዞ የመጣ ባዶ ኪሱን ወጣ ይባላል። በእርግጥ አሁን ልጆች ምን ይዞ ምን እንደ የሚሰውት እራሱ አያውቁም። በእርግጥ ግራ ግብት ነው የምላቸው ማለት ነው። በቃ አሁን እኔ ጫማዎችን፣ ልብሶችን ምናምን ነገር ነው የምሸምተው ማለት ነው። እስኪ ሸማምቼ በኋላ ተመልሼ እመጣለሁ። እንደሸመትኩ ደግሞ አሳያቸዋለሁ በኋላ ትንሽ ለሃይላይት። አሁን ለምሳሌ ጫማዎቹ ያው ይሄ 1000 ምናምን የኢትዮጵያ 4000 ዋጋቸው ነው። ተመሳሳይ ብራንድ እንደዚህ አይነት ጫማዎች ናቸው። እንደዚህ አይነት የህፃናቶች ናቸው። አክቹዋሊ የአዋቂዎች እስካሁን አላየሁትም። ምናልባት እስከ 14 ምናምን አይነት አካባቢ ላሉት ልጆች ነው የሚሸጠው ማለት ነው። ዋጋቸው ኦልሞስት ወደ እስከ 1000 ምናምን ሩብልስ ይሸጣሉ። አሁን ሲዝን ደግሞ በጣም ያው የበረዶ ሲዝን ስለሆነ አብዛኛውን ጊዜ እዚህ የሚሸጡት ኦልሞስት ለዚህ ሲዝን የሚሆኑ ጫማዎች ናቸው። እዛም ኦልሞስት ዋጋው ተመጣጣኝ ነው የትም ቦታ አሁን ዓለም ላይ አክቹዋሊ ኤቭሪቲንግ በቃ ምርጫ አለው። ብዙ ነገር ይገኛል። ያን ያህል ርካሽ ነው የምትለው ነገር አይደለም። እዚህ ጋር የዚህ 1000 ምናልባት የኢትዮጵያ 2500 አካባቢ ይሆናል ብሩ ሲቀየር ማለት ነው። ያው ኤኒዌይስ እስኪ ሸመት አድርጌ በኋላ ተመልሼ እላችሁ እመጣለሁ። ደህና ቆዩ፣ ደህና ሰንብቱ።